ነይ እንደሱ አይደለም። ቆይ ታቾች ካሜራ ተቀምጧል። ብዙ ካሜራ ማለት ነው። ምንም በማያስታውቅ መልኩ ነው። ተረጋጊ። ካሜራ ደብቀን እንትን እየቀረጽን ነው። ካሜራ አጥፋው ከፈለክ እኮ ችግር የለውም። ፍቅረኛዬን ፈትንልኝ ብሎ ወደ ሚዲያችን መጥቷል። እንግዲህ ሰላም የእናት ሚዲያ ተከታታዮች እንደምን አላችሁ? እኔ ደህና ነኝ። ሁሉ ሰላም፣ ሁሉ መልካም ነው። ሰሞኑ እየተፖሰቱ ያሉ ቪዲዮዎች ቫይራል እየወጡ አይደለም። ምክንያቱም እናንተ ላይክ እና ሼር እያደረጋችሁ አይደለም። ኮፒ ሊንክ የምትለዋን ተጭናችሁ ለተለያዩ ሰዎች ፌስቡክ ላይ፣ ኢንስታግራም ላይ፣ የተለያዩ አፖች ላይ ሼር ማድረጋችሁን እንዳትረሱ። ይሄ ባለ ታሪካችን እንግዲህ ለኔ አንዳንድ ነገሮች ነግሮኝ ነበረ። ለእናንተ ለተመልካቾች ደግሞ ያለውን ነገር የሚነግራችሁ ይሆናል ማለት ነው። ባለፈው እንግዲህ ልጄ የገዛው ወንድሙን ያገተው ወጣት አይታችሁታል። ካላያችሁት ደግሞ የመጀመሪያ ቪዲዮ ላይ ገብታችሁ ቼክ አድርጉት ማለት ነው። ቪዲዮአችንም መፖስታችን እንቀጥላለን። ሰዎችም እኛ ጋር መተው ፍቅረኛቸው ሊሆን ይችላል ወይም ደግሞ ባለትዳርም ከሆኑ ትዳራቸውም ለመፈተን ሊሆን ይችላል። የሚፈትኑበት ሚዲያ ስለሆነ ኮሜንት ላይ አሳውቁን። መፈተን የምትፈልጉት ሰው ካለ ንገሩን ማለት ነው። ወደ ባለ ታሪካችን እንሄድና ከስሙ እንጀምራለን። ምን ይዞልን እንደመጣ እንጠይቀዋለን ማለት ነው። እስከዛው ድረስ ግን ተመልካቾች የእናት ሚዲያ ተከታታዮች ላይክ፣ ሼር፣ ሰብስክራይብ ማድረጋችሁን እንዳትረሱ። እንግዲህ ተመልካቾች ወደ ባለ ታሪካችን እንሄድና ከስሙ እንጀምራለን። ማንን በል ባለ ታሪካችን? ሰላም ብያለሁ። እሱ ባለው እባላለሁ። እሺ እሱ ባለው ለኔ አንዳንድ ነገሮች ነግረኛል ስለ ፍቅረኛ ማለት ነው። እንግዲህ ለተመልካቾችም ያለውን ነገር እንድትነግራቸው እስኪ ንገረኝ ያለውን ነገር ወደ ሚዲያችን። ያው ከዚህ በፊት አይተው ነው የመጣው እንጂ ዝም ብሎ አይደለም የመጣው። እንዴት አየው ቪዲዮአችን? ከዛ በኋላ ደግሞ ከፍቅረኛ ጋር በምን አይነት መንገድ ተዋወቃችሁ? እስካሁንስ ያላችሁበት ሁኔታ ላይ ምንድነው የሚለውን ነገር እስኪ ለተመልካቾችም ለኔ ንገር። እሺ እኔ ብዙ ጊዜ ቪዲዮ ነው ያለው ሰራቸው ቪዲዮዎች በጣም ስለሚመቹኝና የብዙዎችን ሴት ባህሪ እየገለጸ ያለ ቪዲዮ ነው እየሰራ ያለው በጣም እና ያንን ቪዲዮ አይቼ የኔን ፍቅረኛ ብትፈትንልኝ ብያስብ ማለት ፍቅረኛዬ 4 አመት ታክል አብረን ቆይተናል። ገና ወደ ትዳር አለም እያሰብን ነው ለመጋባት። ኦኬ። እና ያንን ሐሳባችንን እንዳለ ሆኖ ወደ ትዳር ከመግባታችን በፊት በኔም ስር የተለያዩ ሀብቶችም ሆነ ውድቀቶችም ነገሮች አሉ። በሷም ላይ እንደዛው እና ያን ምክንያት እንዳለ ሆኖ እሷን መፈተን ፈልጋለሁኝ። በእኔ ደካማ ጎን ተጠቅመህ አንተ የኔን ደካማ ጎኖች እየነገርክ ለሷ እና ያንተን ጥሩ ጎን እየነገርካት እንድትፈትልኝ ልክ ነው። እሱ ተመልካቾች ያው የኛ ሲስተማችን የተለያየ ነው። ከሀገር ልንወጣ ወር ቀርቶናል ወይም ደግሞ የተለያዩ እንጻዎች ብቻ ስለ ገንዘብ ማውራት ሊሆን ይችላል እዚህ ጋር የምናወራት ማለት ነው። ከመጣች በኋላ እሱን ሲስተም እኛ ሁልጊዜም የምንጠቀመው ሲስተም ስለሆነ ይሄንን ምንም ማሳብ አይግባ። እስኪ ተዋወቃችሁ ምን አይነት መንገድ ነበረ? በምን አይነት መንገድ ተዋወቃችሁ ከፍቅረኛ ጋር? ብዙዎቹ ትምህርት ቤት ሊሉ ይችላሉ ወይ ካፌ። ያንተስ በምን አይነት መንገድ ነበረ? ያንተስ ስራ ምንድነው እየሰራ ያለው? ፍቅረኛስ ምንድነው የምትሰራው? ለመፈተን ያነሳሳ ነገር ምንድነው? ምን አይተህባት ነው? እስኪ ኦኬ እሺ። ለመፈተን ያነሳሳኝ ነገር እኔ ብዙ ጊዜ አብረን አናሳልፍም። ብዙ ጊዜ እኔ ታክሲ ጋር ነው የምሰራው፣ ረዳትነት ነው የምሰራው። ረዳትነት? ኦኬ። አዎ ረዳትነት ነውና የምሰራው። እኔ ቀኑን ሙሉ ስራዬ ጋር ነው የማሳልፈው። ማለት ያጎደለችብኝ ነገር የለም። ትንከባከበኛለች። ምሳ ሰዓት ላይ ምናምን ነገር ምግብ እየቋጠረች እያመጣች ትሰጠኛለች። እናም ግን ቀን ውሎዋ እንዴት ነው? ቀን ላይ የምትውለው ውሎ እኔ ጋር አብራኝ ስለማታሳልፍ ያንን ጊዜዋን ብቻዋን እንዴት ነው የምታሳልፈው? ምንድነው የምትሰራው? ምንድነው የምትሰራው? ሌላ ወንዶች ጋር ትገናኛለች ወይ? ኦኬ። ስራዋን አታውቅም አንተ? ስራዋን ማለት ቤተሰብ ጋር እንደሆነ እንደምትኖር አውቃለሁኝ እንጂ ቤተሰብ ነው እርዳታ የሚያደርግላት፣ እሷ የግል ስራ የላትም። እና አሁን ምን እንደምትሰራ ከእኔ ጋር በማትገናኝበት ሰዓት ላይ ምን ላይፍ እንደምታሳልፍ ነው ማወቅ የምፈልገው። ኦኬ። ይሄን ብቻ ነው እንድትፈተን ያደረገክ ማለት ነው? አዎ በዚህ ይሄንን ነው እንድትፈተን ፈልገው። እኔ ቤተሰብ ጋር ነው ቁጭ ብዬ ነው ሙሉው ነው የምትለኝ። እንዴት ቤተሰብ ጋር ደግሞ ቁጭ ተብሎ መቼ አብራችሁ ናችሁ ወይስ አልተጋባችሁ? ይሄ አልተጋባንም፣ አብረን አይደለም። ያው እንደዚሁ እንተዋወቃለን። እኔ እንዳልኩ ታክሲ ነው የምሰራው። ሙሉ ላይ ታክሲ ጋር ነው። በቃ ፍሪ ሰዓት የምሆንበት ጊዜ የለም። ማታ ሆናለሁኝ። ማታ 1 ሰዓት ላይ የተወሰነች ደቂቃዎችን ነው አብራኝ ትመጣለች። እኔ ጋር ሰላም እንባባላለን። ማውራት ያለብን ነገር እናወራለን። እሄዳለሁኝ። በተረፈ ስልክ ብቻ ነው የምናወራው።
አዎ እንግዲህ ተመልካቾች ይሄ እንኳን ጥርጣሬ ገብቶኛል ብሎ የሚያስበው ነገር ቢዚም ልትሆን ትችላለች። እሱ ግን ምን እንደሆነ አናቅም። እሱ እንደነገራችሁ ከሆነ የታክሲ ረዳት ነኝ ብሏል። እሷስ ደግሞ እየወደደችው ነው ይሄ ሰው ወይስ ዝም ብላ እየቀለደችበት ነው የሚለውን ነገር እሷ እንጠራትና እንደውላትና በአስቸኳይ ነይ አሁኑኑ እፈልግሻለሁ ትላታለ ማለት ነው። ምንድነው የምትላት መሰለ ተመልካቾች እንግዲህ ሌላ ጊዜም እንደምናወራው አንድ ሰው ጋር ትሄጂና እቃ ታመጭልኛለሽ እባክሽ እኔ ራቅ ያለ ቦታ ላይ ሄጃለሁ ትላታለ። ከዛ በኋላ እኔ አውራትና እቃውን እንዳቀብላት ከዛ ቦታው ላይ ሆኜ ብቻ ወይ ከቦሌ የሆነ ሰው መጥቶ ከውጭ የመጣ ሰው ነው ትላታለ። እቃ ታመጭልኛለሽ ትላታለ። ከዛ በኋላ እዚህ መታ የሚፈጠረውን ነገር የምናየውናል ማለት ነው። ሌላ የቀረ ነገር የምትነግረኝ ነገር አለ? አይ ሌላ የምነግር ነገር የለም። እሺ አሁን ፍቅረኛ ከዚህ ፈተና ወደቀች ምን ልታደርግ ትችላለህ? አላቅም ምን ማድረግ እንደምችል አላቅም። ብቻ እኔ በጣም አምኛታለሁ። 4 አመት ማለት በጣም ከባድ ነው ታውቃለህ። እኔ አሁን ለለውጥ ነው እየሰራው ያለሁት። እሺ ብታልፍስ? ብታልፍ በጣም ነው ደስ የሚለኝ። የገደለ ወደ ትዳር መሄድ ነው የፈጠነ ወደ ትዳር ነው ምን ሄደው እንትን ካለች ማለት ነው። ግን ብዙ ጊዜ አሁን እኛ ሚዲያ ላይ እስካሁን ድረስ ያለፉ የሉም። እስኪ ሁልጊዜም ቢያልፉ ለኛም ደስ ይለናል በጣም። ካላለፉም ደግሞ ያው ምንም ማድረግ አልችልም። ምንም ማድረግ አንችልም። ትክክለኛ ሁኔታቸው ነው የሚጋለጠው ማለት ነው። አሁን ቀጥታ ወደሷ መደወል እንሄድና ትደውላታለህ። እንደነገርኩ የሚፈጠረውን ነገር የምናየውናል ማለት ነው። እሺ ኦኬ። አሁን አንተ ሌላ ክላስ ነው የምትጠብቀው። በድብቅ ካሜራ ቀጥታ እየተቀረጸ ከሷ ጋር የምናወራውን ነገር አንተ ሌላ ቦታ ሆነ ትሰማለህ። ከዛ በኋላ የተለያዩ ነገሮች ብናደርግ መሳሳም ሊሆን ይችላል ባቅፋት ምንም ነገር ባደርግ አንተ ደንግጠ ወይ ተናደ ወደሷ መምጣት የለብህም። መጨረሻዋን እስክታይ ድረስ እሺ ረጋ ብለህ መስማት ነው ያለብህ። እሺ አሁን እንግዲህ ወደሷ መደወል እንሄዳለን። እስኪ ደውልላት። እንግዲህ ተመልካቾች የሚፈጠረውን ነገር አናቅም። እስከዛው ድረስ ላይክ፣ ሼር፣ ሰብስክራይብ ማድረጋችሁን እንዳትረሱ። እንደውላታለን። በአስቸኳይ ነው የምትላት። እሺ እንዳትቆይብኝ። እሺ አሁን ወደ መደወል እንሄዳለን ተመልካቾች። እስኪ ደውልላት። በአስቸኳይ ነው የምትላት። እሺ ላውድ ላይ አድርገው። አዎ በደንብ እንደሌላ ጊዜው እንዳታውቅ አድርገህ በደንብ አውራት። ኦኬ። ሄሎ ፍቅር፣ አንዲ ላስቸግርሽ ነበር። እዚህ የሆነ ከውጭ ሀገር የመጣ ልጅ ነበርና እንዳጋጣሚ ታክሲኛ ጋር ተሳፍሮ የሆነ እቃ ረስቶ እቃውን ወስጄ አቀብየው ሌላ ሰው ደግሞ በተመሳሳይ ያስቀመጠ ሰው ነበርና እንደዛው እቃውን በተመሳሳይ እቃ ሌላ እቃ ነው እሱ የወሰደውና ሄደሽ እንድትቀበይልኝ ነበር። ኦኬ እልክልሻለሁ። በቃ አድራሻውን ቴክስት ላድርግልሽ። ኦኬ እሺ፣ የፈጠነ ቶሎ ሂጂያ። እሺ ወዲ እንግዲህ ተመልካቾች ተደውሎላታል። አሁን ቀጥታ የምናደርገው ምንድነው መሰለ ድብቅ ካሜራ ማይታይ አድርገን እናስቀምጣለን። ከዛ በኋላ አንተ ሌላ ክላስ ተቀምጠ ነው ቀጥታ በላይቭ ስርጭት የምታየው ማለት ነው። ምንም ነገር ቢፈጠር እንዳትመጣ እሺ፣ መጨረሻውን ሳታይ። አሁን ተመልካቾቻችን ወደ ድብቅ ካሜራ ማስቀመጡ እንሄዳለን ማለት ነው። ሁልጊዜም እንደምላችሁ ላይክ፣ ሼር፣ ሰብስክራይብ ሼር ማድረጋችሁን እንዳትረሱ ተመልካቾች። መፈተን የምትፈልጉት ሰው ካለ ደግሞ ኮመንት ላይ አስቀምጡልን ማለት ነው። ወደ ድብቁ ካሜራ ማስቀመጥ ያንተንም ክላስ አሳያለሁ። ካሜራማን አሁን ወደ ድብቅ ካሜራ ማስቀመጥ ከታደርግልኝ። እንግዲህ ተመልካቾች ካሜራ ተቀምጧል፣ ድብቁ ካሜራ ማለት ነው። ምንም በማያስታውቅ መልኩ ነው። ሁልጊዜም እንደምላችሁ ያው ላይክ፣ ሼር፣ ሰብስክራይብ ማድረጋችሁን እንዳትረሱ። መታለች መሰለኝ። ቆይ ልክፈትላት። ያውላችሁ በደንብ ምን ማድረግ። እሺ አቤት። ወይ እንደምን አለሽ? ደህና ነሽ? ሁሉ ሰላም? ይቅርታ በጣም ቆይሽ። ምንድን ነው? አረፍ በይ እንዴ። ሁሉ ሰላም? አለን። ጤና ጥሩ ነው? እንዴት ነው? ቆየሽ እኮ በእናትሽ። ታክሲ ትራንስፖርት ምንም የለም። ደግሞ እንትን ምንድነው ቶሎ ትመጣለች ነበር አይደል እኮ ነገርኩህ። ትራንስፖርት ምናምን በቃ የለም እኛ ሰፈር። ስራ እንዴት ነው?
አሪፍ ነው ለጊዜ ስራ የለኝም ከቤተሰብ ጋር ነው ምንም ስራ እንዴት ያለ ስራ ያው እስከማገኝ ድረስ ምናምን ከቤተሰብ ጋር ነው ተደጋግፌ የምኖር ነው እንዴ ኦኬ አይ በጣም አሪፍ ነው እና እንዴት ነው ያለው ሁኔታ ማለት አሁን እሱ እቃው ሰጥሻለሁ እሺ ያው አንዳንድ ነገሮች መተዋወቅ ካለብን እንተዋወቅ በሚል ነው እኔም ያው ብቻዬ ነው የምኖረው ታውቂያለሽ በእናትሽ እኔ ራሱ ድክም ብሎኛል አሁን ነው ከውጪ የመጣሁት ነው ምሳ ምናምን ራሱ አልበላሁም ታውቂያለሽ ይሄ ቤት እንደምታዩ ማንንም ሰው የለበትም እኔ ብቻ ነው የምኖርበትና እባክሽ እስኪ ያንቺ ጓደኛ እንኳን ካለች ላኪልኝ ወይ አንቺ ትችያለሽ ወይስ ማለት ማለት ፈልገን አይ እንትን ለማለት የፈለኩትማ ፍቅረኛ ከሌለሽ ከኔ ጋር እንድትሆኚ ብዬ ነው አለኝ ኧረ እባክሽ አይ እንዲማ ባንዴ አታገርጪኛ አንቺ ምን ሆነሽ ነው እንዴ ወይስ እንደ ማንኛውም ሴቶች ለመግደርደር ነው ኧረ ለምን እውነቴን ነው የምነገረው ምን ይመስላል ባላል ፍቅረኛ ማን ነው አታውቁም ብነግር እሺ ግን አይ እኔ ለመጀመሪያ ጊዜ እንደዚህ ማለት እንዴት ነው እሺ ጓደኛ የለሽም አሁን እንደውም በእናትሽ ቪዛውና አልቆልኛልና ውጪ ሄዳለሁ አገናኛለሁ እሷም ይላት ምናምን ትፈልጋለች ኧረ እባክሽ የምር እኔ እንዴት ነው አንቺ ተመችተሽ ነበር በጣም ተመችተሽ ምን ይሆንከ ፍቅረኛ አለኝ አልኩ እኮ አንቺ ተመችተሽ ነበር ለዛ እኮ ደግሞ ፍቅረኛ አለኝ አይሰማም ግን ነው ልክ ነሽ ግን እኔ አንቺ ተመቸሽኛ ከተመቸሽኝስ ምን ችግር አለው አንቺ ቆይ ፍቅረኛ ከሌለሽ እኔ ፍቅረኛ አለኝ ጓደኛዬን ከፈለክ ጓደኛዬን አገናኛለሁ ካልሽ እሺ ግን ያው ማለት እንዴት ነው ትክክለኛ ሰውና ከኔ ጋር ያለፈ ነገር እንዳትነጋገር እንዴት በቃ ፍቅረኛ አለኝ አልኩ አማርኛ ነው ማወራው መችስ ሌላ ቋንቋ እያወራ አይደለም እሱ ነው ግን እንዴት ነው እኔ በጣም ተመችተሽኝ ነበር የምር በጣም ማለት ነው ገና በር ከማንኳኳትሽ ሪስፔክትሽ ምናምን ነገር ነው ግን ካልሽ እሺ ምንም ችግር የለውም እኔ ማለት እኔ የምኖረው ብቻዬ ነው ቤተሰቦቼም እዚህ ሀገር አይደሉምና ውጭ ናቸው ያሉት ማለት እኔ ይሄ ቤት ማለት እንዴት ነው ማንንም ሰው አይኖርበትም እየኖርበትም አይደለም እኔና አንቺ አብረን እንድንኖር ነበር የፈለኩትና ያው እንቢ ካልሽኝ ምንም ችግር የለውም እንደምታዩ ነው የኔም ንብረት አራኒ በንብረት ስገበያየሽው መኪና የጣራ የሚያበላኝ ፍቅረኛ አለኝ እንጂ የሚያበላ ብቻ ምን ጥቅም አለው ሲጀመር የሚያበላማ ሁሉም አለ ዋናው ፍቅር ነው የሚያበላማ ሁሉም አለ ዋናው ፍቅር ነው ተጋግዘን እናመጣለን ገንዘቡን የትም አይደለም ተጋግዞ ሳይሆን ሁሉም ሰው እኮ ምንም እያደረገ የእንትኑ ያበላል እኮ ግን እንዴት ነው የሚያዝናናሽ ሰው እንደ ሴት መቀምጪ አይነት ሴት ከሆንሽ ሆቴሎች ሊሆን ይችላል የተለያዩ ነገሮች አንድ ቦታውን ቁርስ በልተሽ ከ80 ሺህ ብር በላይ ነው ቅንጡ ቦታ ላይ እንደዛ ከኔ ጋር ሁኚ ነው የምልሽ ገብቶሻል ወይ አልፈልግም ዋናው ፍቅር ይበልጥብኛል 4 አመት አብረን ቆይተናል አሁን ጥሩ ግሮም ያደርግልሽ አንተ ታይ እንዳትጠጋኝ ስርዓትን ያዝ ምን ቢያደርግልሽ ነው አይደለም እኮ እኔ እኮ ስርዓትን ያዝ እላፊ ነገር እንዳትነጋገር ከኔ ጋር ፍቅረኛ አለኝ ኧረ አንቺ ምን ሆነሽ ነው እኔ እኮ ቀላል ነገር እኮ ነው እኔ እኮ ከአንቺ ጋር ምንም ብትሆን እንጃ ኖ አይደለም አሁን አንቺ በሌላ መንገድ ነው የተረዳሽው ማለት እኔ እዚህ ጋር አሁን ሌላ ነገር እናድርግ የተባለ አስመሰልሽው ቀለል አድርገሽ ነገሮችን ማሰብ ነው እንጂ ለምንድነው ቀለል ለማድረገው ፍቅር እኮ ቀላል ነገር አይደለም ምንድነው የዘንድሮ ሴት ገንዘብ ካለው ጋር እንዴት ሲጀመር የሚሆነው አንቺ እንዴት ነው ሴት ይለያያል እነሱ ሴቶች እኮ አንድ አይደሉም እና ታዲያ ምን ችግር አለው አንቺ ከኔ ጋር ብትሆኚ ቆይ እኔ ደግሞ አልፈልግማ ለምንድን ነው የማፈልጊው አሰማ እኔ ማለት እንግዲህ እሺ አሁን ያውልሽ እኔ ከዚህ በላይ መናገር አልችልም ቆይሽ ማለት እንዴት ነው ማንንም ሰው የለኝም የምር አንቺ ከኔ ጎን ብትሆኚ እሺ ቢያንስ በጓደኝነት እንቆይና ከዛ በኋላ ወደ ነገሮችን ወደ ጉዳዩን እንገባለን እሺ ቢያንስ አላምንህም የምትይኝ አይነት ሰው እኔ አልፈልግም ነገርኩ ከጓደኛዬ ጋር ከሆነ እሺ ከኔ ጋር ግን እንደዚህ ነው ግንኙነት እንዳታስብ እሺ አሁን አንቺ ያንቺ ፍቅረኛውን ስትመጪ የትራንስፖርት ሰጥቶሽ ሊሆን ይችላል ግን እኔ ከፈለግሽ ያው በብር
ቼክ አውጥቼ ልጻፍልሽ የፈለግሽው በበር እንዳታታልልኝ እንደዚህ ለእንዳሌሎቹ ሴቶችና እንዳታስበኝ በቃ አንቺ ምን ሆነሽ ነው ከኔ ጋር አብረን ነው አይ ነገርኩሽ በቃ ከዚህ ምንድነው ተጠቀኝ ችግር አለብኝ ያሟል እንዴ ልጅ እንዳትጠቀኝ አይደለም ምን ችግር አለው አንቺ ማለት ስራ ክብርህን ጠብቅ እሺ ካናዳ መሄድ አትፈልጊም አልፈልግም ብር እንኳን ቸገረኝ አሁን ቅድም ሰርቶ የሚያበላልኝ አላልሽም እንዴ እኮ አለኝ ስለዛ በቃ አያስፈልግም እኔ ምንም ልልሽ አልችልም እኔ ከዚህ በጣም ትልቅ እድል ሰጥቻለሁ የምሬን ነው የምልሽ አብረሽ ከምትሆኚ ለሌላ ሰው እድል ሞክር ሳይሆን አብረሹ ከምትሆኚ ከማይሆን ሰው ጋር ከኔ ጋር ሆኚና ይወጥሽ አይደለም አንቺ እንደነገርሽኝ ነው ሳታውቀው የማታውቀው አላውቀውም እኮ ግን አላውቀውም እና በቃ እኮ አንቺ ባወራሽውና በነገርሽኝ ነገር ነው እያደረኩ ያለሁት ገብቶሻል እኮ በቃ ካላወቀው ዝም በል ለኔ ከጠቀመኝ ምን አገባ አንተ ምንም ማገባ ነገር የለም ኧረ አንቺ ለምንድን ነው የማትሰሚው ኧረ አባት በእናትህ ያማል እንዴ የምሬን እኮ ነው ቀለል አድርጊ እንጂ ይኸውልሽ አሁን ቤት ማንም ሰው የለም ትሰሚኛለሽ ምንም ነገር እንትን እንዳትይ ለምንድን ነው የምትሸሽኝ አትፍሪኝ አትፍሪኝ እኮ እሺ ምን ችግር አለው አንቺ ቆይ እንዴ ያማል እንዴ ይኸውልሽ አንቺ ተረጋጊ ትሰሚኛለሽ አባት ወይ እቃዬን ስጠኝ እኮ ረጋ ብለሽ አይደለም እሰጥሻለሁ እኮ ማለት ማንም እሺ ምግብ አትሰሪልኝም አሁን ነው የመጣው ነይ እንደሱ አይደለም ቆይ እሰጥሻለሁ እሺ ተቀመጪ ምን እየሆንሽ ነው አንቺ እንዴ ረጋ ብለሽ ስሚኝ እንጂ ለምንድን ነው የምትመጪኝ እንዴ እኮ ቀይ ስጠኝና ልሂድበት እኮ እሰጥሻለሁ አልኩሽ እኮ ምን ችግር አለው አንቺ ቆይ አብረን በቃ አሰማ ፍቅረኛ አለኝ ቀይ ስጠኝና ልሂድበት ሳልሰማሽ ቀርቼ እኮ አይደለም በቃ ምንድነው እሺ ምን ያው ይልኛል ኧረ አውቆ አይደለም እና ምንድነው በቃ ስጠኝና ልሂድበት ለምንድነው አንቺ ቀለል ማታረጊው እኔ ስለተመቸሽ ነው የምር ቆንጆ ነሽ በቃ አልተመቸኝም እንዴ እሺ ስንት አመት ሆኗችኋል 4 አመት በጣም ትንሽ እኮ ነው 4 አመት ቆይ አንቺ እሺ በጣም ትልቅ ነው ፍቅር በጣም ትልቅ ነገር ነው እሺ እንዴት ተዋወቃችሁ እስኪ ንገሪኝ ትሄጃለሽ እሺ ቆይ እኔ እሺ በጓደኛ አለብን እንዴ ለምን እቃውን ሰተኛት አልሄድም ለምን አልሄድም ወይስ አውቆ ነው እሱ ተመካክራችሁ ነው አይደለም እና ለምን አሰጠኝም ሰተኝ ልሂድበት በጣም ስራ አለብኝ ቤት ውስጥ ቤተሰብ አረቀይ ስጠኝ ምንድን እኔ ፋምሽ ነበር ሁሉ ማምሻለ ካሜራ አስቀምጬ አይ ካሜራ ሰምኛለሽ አይደለም እንደዛ ሳይሆን ፍቅራችሁን ምን ያህል ጠንክሯል የሚለውን እኛ ሚዲያ ላይ መጥቶ እንዲፈትንሽ ተደርጎ ነበር ግን አንቺ ደስተኛ መሆን ያለብሽ ትሰሚኛለሽ ደስተኛ መሆን ነው ምክንያቱም አልወደቅሽም ከዚህ ፈተና ብዙ ሴቶች ሲወድቁ ነበር እኮ ልቀቀኝ እንጂ ለአንቺ ሽልማት ይገባሻል ገብቶሻል እንዴት ነው ይሄ በዚህ ፈተና በማለፍሽ ቆይ ተረጋጊና ተቀመጪ አይደለም ተረጋጊ አይደለም ይኸውልሽ ካሜራ ደብቀን እንትን እየቀረጽን ነበር ካሜራ አጥፋው ከፈለክ እኮ ችግር የለውም ለወደፊት ህይወታችን አንቺ እኮ ደስተኛ መሆን ነው ያለብሽ እሱ እኮ ምን ያህል ለኔ ቦታ አላት ምን ያህል ትወደኛለች ብሎ እኮ ነው እየፈተነሽ የነበረው አንቺ አሁን ተረጋግተሽ ተቀመጪ እንዴት አታምነኝም እንዴት እንደዚህ ታደርጋለህ ያምንሽ እንዴት ነው ብዙ ሴቶች እንደማንኛውም ሴቶች መስሎት ነው እባክሽ ተረጋጊና ተቀመጪ እባካችሁ ተረጋጋ ተቀመጥ አንተ ተረጋጋ እሺ በቃ ይቅርታ አድርጊለትና ተቀመጪ ይቅርታ አድርጊለት እኮ ልቀቀኛት እኮ አብራችሁ እንደምትሆኑ ከዚህ በኋላ ከዚህ በላይ ፍቅራችሁ እንዲጨምር ተረጋጉና በቃ እሺ በጣም ይቅርታ እኔ ነኝ ያደረኩትሽ እንዴት ነው እኔ ነኝ ያደረኩትሽ እኔን ስሚኝና ተረጋጊና ተቀመጪ እባክሽ ተረጋጊ አንተም ተረጋጋ እሺ ይሄ ነገር የት ነው የምትሄጂው ቆይ መሄድ የለብሽም እንዴ ከዚህ በኋላ እኔ ፍቅራችሁ ሊቋረጥ ነው እንዴ በዚህ ባጭር ነገር በትንሽ ነገር ተረጋጊና ተቀመጭ እሺ ቁጭ በይና ያለውን ነገር ይንገርሽ ለምንድን ነው የማትሰሚው እባክሽ ለኔ ብለሽ ትሄጃለሽ እኮ ይኸውልሽ ቃም የተባለው ውሸት ነው ግን አለ እንዴት ነው መሰለሽ ፍቅራችሁ ከዚህ በላይ እንዲጨምርና ምን ያህል እንደምትዋደዱ ለማረጋገጥ ነው እሱ ምን ነገር ያደረገው አንቺን ጠልቶሽ ሌላ ነገር የተለያዩ ነገሮች አድርጎ አይደለም እባክሽ ተረጋጊና ተቀመጭ እሺ ለኔ ስትይ እሺ ቁጭ በይሽ ተቀመጭ ልሂድና ቅድም ያው ሁሉ ነገር ሳደርግ ነበር
ለሱ ስል ነው ያ ሁሉ ነገር ሳደርግ የነበረው። እባክሽ ስሚኝና ተረጋጊና ተቀመጭ እባክሽ። እሺ በይ ተቀመጭና ለምንድነው ማትሰሚኝ? እባክሽ እሺ ተረጋጊና ተቀመጭ አልኩሽ እኮ። ማምነኝ ከሆነ ለምን አብሮኝ ይሆናል? ፍቅሬ አንቺ እንደምታስቢው አይደለም። ምን ለወደፊት ህይወታችን አስቤ ነው። ታውቂያለሽ ለአንቺ ያለኝን ቦታ። እንደዚህ ነው ፍቅር የለም። ስለዚህ ሁሉ እንድበትና ትንሽ ራሴን ላረጋጋ። አው ይኸውልሽ አሁን ከዚህ በኋላ አብራችሁ አትሆኑም ነው? መሄድ የለብሽም እኮ አንቺ። አሁን ያለውን ችግር ይቅርታ ይልሻል፣ እኔም ይቅርታ ጠይቅሻለሁ። መቆየት ነው ያለብሽ፣ የትም መሄድ የለብሽም እኮ። ይቅርታ በቃ እሺ፣ ይቅርታ አድርጊልኝ። ይቅርታ በቃ ይቅርታ እንትን በይ። ይቅርታ አድርጊልኝና ሰውን በቃ አልፈልግም እንዳትጠጋኝ በቃ ምንም እንዳትል። ይኸውልሽ ረጋ ብለሽ ስሚኝ በእናትሽ። አንቺ ለምንድን ነው የማትሰሚኝ? ይቅርታ እያለሽ እኮ ካተገደም በሰፊው በቃ ተረጋግተሽ ተቀመጪ በእናትሽ። ምንድነው ነይ እንጂ የኔ ፍቅር የት ሄድሽ ነው? ቆይ ይኸውልህ አንተ ከዚህ በኋላ መረጋጋት ነው ያለበት። ትሰማኛለህ? እሷ ቤት ሄዳ ተረጋግታ ልታወራ ልትደውልልህ ትችላለች። አሁን የተለያዩ ነገሮች ማሰብ የለብም። እንግዲህ ተመልካቾች ብዙ ነገሮች ተፈጥረዋል። እሷ በጣም ታማኝ ሰው ናት። ሚዲያችን ላይ ስንፈትናቸው የነበሩ ሴቶች በአብዛኞቹ በገንዘብ በተለያዩ ነገሮች ከኛ ጋር ሲወድቁ ወይም ደግሞ ሲተኙም ነበረ። እቺ ሴት ደግሞ ከእንደዚህ ነገር ነፃ ናት ማለት ነው። በጣም የሚገርም ነገር ነው ዛሬ ያጋጠመን። ፍቅረኛም በጣም ታማኝ ናት። አንተም ደግሞ ታማኝ ሰው ነህ። ስለዚህ አንተ ለምን ጥፋተኛ አይደለም? ጥፋተኛ ነኝ እኔ። መጠርጠር የለብኝም ነበር። እሷ እንደማታደርገው እያወቅ መጠርጠር የለብኝም። አዎ ግን አሁን ከዚህ በኋላ እኮ ተፈጥሯል እኮ። አሁን አንተ ይሄን ነገር እንትን ማለት የለብም። አሁን እሷ ጋር እንደውላትና ቤትም ልንሄድ እንችላለን። እባክህ አንተ አሁን መረጋጋት ነው ያለበት። ሰማኛለህ? እሷን አጥቼ መኖር አልችልም እኔ እኮ ነው። አሁን ሄደች ማለት አጣት ማለት አይደለም። ለመረጋጋትም ሊሆን ይችላል። ምንም ማድረግ አንችልም እኮ። አንተ ረጋ ብለህ እንትን ማለት ነው ያለበት። እሺ አይ እኔም ራሱ መረጋጋት አለብኝ አሁን እኮ። አሁን ተረጋጋ እያልኩ እኮ ነው። ምንም ነገር እንትን ማለት የለበትም። እንግዲህ ተመልካቾች በጣም ከባድ ነገር አጋጥሞናል ማለት እስከዛሬ ድረስ የተለያዩ ሴቶች ፈተነናል። እንደዚች ያጋጠመችን ሴት በጣም የለችም። እስካሁን ድረስ እያመመኝ ነው የመታችኝ በጥፊ ማለት ነው። በጣም የሚገርም ነገር ነው የተፈጠረው ተመልካቾቼ። የዛሬው ቪዲዮአችን በጣም እንዳስተማራችሁ ብቻ ብዙ ነገር እንደሆነላችሁ አውቃለሁኝ። ግን ደግሞ ይሄ ሆኗል ማለት እንዴት ነው? ሁላችሁም ትጣላላችሁ፣ ሁላችሁም ታማኝ ናችሁ ማለት አይደለም። ከዚህ አሁን ለመፈተንም እዚህ ጋር እንዳትፈሩ። ሚስታችሁን ለመፈተንም እንዲህ ብሎንስ እኔም ብላችሁ መፍራት የለባችሁ። ምክንያቱም መፈተን አለባችሁ እኛ ሚዲያ ላይ መጣችሁ ማለት ነው። ላይክ፣ ሼር፣ ሰብስክራይብ ማድረጋችሁን እንዳትረሱ። እሷንም ለማረጋጋት እንሞክራለን። ያለችበት ቦታ ድረስ ሄደንም ቢሆን የተለያዩ ነገሮችን ልናደርግላት እንችላለን ማለት ነው። እንግዲህ የእናት ሚዲያ ተከታታዮች የተለያዩ ነገሮች ተፈጥሯል። የዛሬ ቪዲዮ በጣም እንዳስተማራችሁ ብዙ ነገር እንደሆነላችሁ አውቃለሁኝ። ግን ደግሞ እቺ ሴት እንደዚህ አደረገች ማለት ታማኝ ናት ማለት ሁሉም ሴቶች ታማኝ ናቸው ማለት አይደለም። ሁላችሁም ኮመንት ላይ ስልክ ቁጥራችሁም ወይም ደግሞ የተለያየ ነገር በማስቀመጥ ፍቅረኛችሁ ወይም ደግሞ ባለትዳር ከሆናችሁ ደግሞ መፈተን ትችላላችሁ ማለት ነው። እናት ሚዲያ ላይ መታችሁ የተለያዩ ቪዲዮዎች ሲፖስቱ ነበር። እነዛም ቪዲዮ ላይ መማር ትችላላችሁ፣ እየገባችሁ ማየት ትችላላችሁ ማለት ነው። በቀጣይ ቪዲዮ እስክንገናኝ ላይክ፣ ሼር፣ ሰብስክራይብ ቀስት ምልክት ተጭናችሁ ዋትስአፕ ላይ፣ ቴሌግራም ላይ፣ የተለያዩ ፌስቡኮች ላይ ሊሆን ይችላል ለጓደኞቻችሁ፣ ለእናት ለአባት የሚሆን ለማንም ሰው ለዘመድ ለአዝማድ ይሄ ቪዲዮ ከኢትዮጵያ ውጪም ኢትዮጵያ ውስጥም ያላችሁ ሰዎች ያስተምራችኋል ብዬ ወደ እናንተ ስላመጣሁት በቀጣይ ቪዲዮ እስክንገናኝ ቸር ሰንብቱ።